ማሚ አቤት። ይኸውልህ ጆ ምናምን እዚህ ውስጥ ምንም የሚያገባኝ ነገር የለም። ለምንድን ነው የማያገባህ? ለምንድን ነው የሚያገባኝ ነገር ማሚ? ለእኔ ልከልኛል ብር የላክልኝ ብር አለ በል። ይኸውና እኮ ጆ ነው የሚሰጥህ እያለ ነው። ለምንድን ነው የምሰጥህ? እኔ ጋር የላከው ብር አለ ማሚ ንገረኝ። እሺ ስለ ባንክ ስም እኮ ብዙ ሰው ተበልቷል። ጆ ብራዘር ወደ እኔ የላከው ብር አለ ወይ? በአንተ ስም አትበል። በእኔ ስም ምንድን ነው? ይሄ ሰውዬ አታውቁም? ጆ አውቀዋለሁ። ማን ነው? በአካል አላውቀውም። ጊፍተሪ ነው። ይመጣል እኔ ጋር ጊፍት ይሰጣል። አለቀ። እኔ ምንድን ነኝ እዚህ ውስጥ? እኔ ምን አገባኝ? የሚያገባኝ ነገር አለ? እዛው ጨርስ። የምጠይቀው ከሆነ ጠይቀው። እሱ ብለት የሚለው ስማ ያው ነገር ኦኬ። ሰውየው ፎቶ ምናምን መረጃው አለክ? የት እንደሚኖር አላውቅም። ስለ ኤቭሪቲንግ ነው ያለኝ እንግዲህ መረጃ። ይሄ ሰውዬ እጅግ በጣም ብዙ ሰው ብር በልቷል። አሁን አንደኛ እኔ ብሬን ያው እንደሚታወቀው እኔ ልጄን የማስተምርበት ብር ነው። ጆን ዳንኤል ይሰማኛል ነው እና ስለዚህ እኔ ልጄን ኢንተርናሽናል አስመዝግቤ ግማሹን ክፍዬ ግማሽ ይቀርብኛል። አጋጣሚ መጣ ጠየቀኝ፣ እባክህ እንደዚህ የጆን ዳንኤል ወንድም ነኝ ነው ያለኝ። ለኔ ለጆ አትንገረው ገባ። እኔ ኤቪደንስ አለኝ። ይሄን ሳውራክ ፎቶ አለኝ። አጋጣሚ ሆኖ ያወራን በእንትን ነው በቪዲዮ ነው ያወራን። ቪዲዮ አለኝ ፎቶ። ጆን ዳንኤልን አውቀዋለሁ ብሎ ካጠየቀ አንተ መጠየቅ ያለብህ መጀመሪያ እኔ ነው። ጆ ይሄንን ብር ላክ ወይ ብለህ መጠየቅ ያለብህ እኔ ነው። ገባ አይደለ? ያ አሁን እዛ ልከ ምናምን ካልክ በኋላ ሙሉ መረጃ አለኝ ካልክ እሱን ጠይቀው ወንድም። እኔ ምንም አያገባኝ። ሌላም ሰው ካለ ምንም አያገባኝ። የሚመለከተኝ ነገር የለም። እሺ እንዳለ የተበሉትን እንዳለ ላምጣቸው አምጣቸው። እኔ አይመለከተኝም። ብቻ ስሜ እንዳይነሳ ነው። ከዚህ በኋላ ስሜ እንዳይነሳ። ጆን እኔ ቤት ይመጣ ነበረ፣ ጊፍት ይሰጠኛል። በቃ የመጣ ፑሽ ያደርግልኛል ምናምን። በዛ አወኩትኝ። በአካል አላውቀውም፣ አይቼው አላውቅም እኔ። ከዛ እኔ ጋር ሲሰጥ እንግዲህ ታዩታላችሁላችሁም አይደለ? ይሰማል ማለት እየሰማኝ ያ አይሰማም። ታዩታላችሁ። ስለዚህ ለማን ብለህ ነው አንተ የላከው? ለጆን ዳንኤል ብለህ ነው የላክለት? ኦፍ ኮርስ አንደኛ ደረጃ ለምሳሌ ኑሩ ሁሴን አሁን ለኔ ባይጠይቀኝ ለኔ ጊፍታ እኔ ላንተ ብዬ አይደለም፣ አንተ ትደሰት ላንተ ብዬ አይደለም ያስገባው ለጆን ዳንኤል። እኔ አንደኛ ፈተና ነው መሰለኝ ገባ። ሁለተኛ ደረጃ ደግሞ ልክ እሱ ማለት ነው ይሄ ሳንቲም ሲቀበል አሁን ለምሳሌ አንተ አሁን እንደ ሰው ወጣት ነህ ምናምን ነገር ያው እንደ አዲስ አበባ ያለ ነው ወንድማማቾች እናንተ ለኔ ወንድሜ ነው ባይሰው ገባ። አሁን ለምሳሌ ያንተ ጊፍተር እንደዚህ ያደረገ ተብሎ በአንድ ወንድም ላይ ቢደረግ በሰውኛ ምንድን ነው የሚሰማህ አንተ? አንተስ ደግሞ አልጠየቀውም ወይ? ለምሳሌ የደረሰብኝ ነገር አላወራሁም፣ አልጠየቀውም። ጀስት በቃ ሰውኛ እኮ ታደርገዋለህ ወይ? አንተ በሰውኛ አደረከው አይደል ማሚ? አሁን ለምሳሌ እኔ ግን አሁን ኑሩ ሁሴን ያንተ ጊፍተር ነው አይደል? አንተ ጋር እየሰጠ ያየሁት ነው። መጥቶ ጆን ዳንኤል እንደዚህ ብር አስፈልጎኝ ነው ኢትዮጵያ አስገባልኝ አበድረኝ ቢለኝ ማንን ነው የምጠይቀው? እኔ ማሚ ነው የምጠይቀው። ፕሬዚዳንት ማሚ ይሄን ያህል ብር ላስገባ ነው፣ ኃላፊነት ትወስዳለህ ወይ? ለምን ላክ እያልኩ አይደለም ገባ አይደለ? ለምን ላክ እያልኩ አይደለም። እኔ ልኬለታለሁ ብር ማለት እኔ ልኬለታለሁ ለሱ ብር እንደዚህ ፈልገኝ ብሎኝ ልኬለታለሁ ገባ አይደለ? አዎ አሁን በልቶ የሚጠፋ ሰው ምናምን ቢሆን ኖሮ ልጁ እስከ ዛሬም አይኖርም ነበር ገባ አይደለ? ልጁ እስከ ዛሬ አይኖርም። 500 ሺህ ብር አስገብቻለሁ፣ ከዛ 250 ሺህ ብር አስገብቻለሁ፣ ከዛ 300 ሺህ ብር ደግሞ አይፎን ገዝቻለሁ፣ አይፎን 17 ገባ አይደለ? ግን ልጁ ወስዶ የሚጠፋ ሰው ቢሆን ኖሮ ዛሬ አይኖርም ነበር። ዛሬ አያወራህም፣ ዛሬ አታገኘውም ገባ አይደለ? አስገባላለሁ እሰጥሃለሁ እያለኝ በቃ አልተመቸለት ይሆናል። ያው ወንድ ልጅ ብዙ ነገር አለበት። አንተን አሁን ልጠይቅህ ብርህን አልሰጠህም ብሏል ማለት ነው። አንዴ መልስ አውቃለሁ። አንዴ ወደ ነጥቤ እንድመጣልን አልሰጥም ብሏል አላለም ያለው ህዝብ የሚስማ ያለው። እሺ ኦኬ ሁላችሁም ስሙ። የራማይ ነው የምትፈልገው ነገር ይሄን አቀም ለማመሰየር ትንሽ ጠብቅ። ትንሽ ነገርኩ እኮ አንድ አማርኛ ነገርኩ። ምንም የምታመጣው ነገር የለም። አንድ አማርኛ ታረጋ አማርኛ ነገር አለው። እንደዚህ የተለየ ካንተ ዘይት የቆሸሸ ነው ማለት ደግሞ ባክሎሮ ካንተ እንደዚህ ጨራሽ እንደዚህ ተስፋ ጋር ነበር ገባ። ነገርኩ አሁን ጠንቅቄ ከአንድ እስከ 3 እየነገርኩ ነው። የሰማይ ነው ያንተ ዓለማችን ቁጥር 1 ጀነራል ከዛ በላይ ነው የሚደረግ ገባ። ምንም ሌላ ነገር ያለው ምንም አይመጣም። በዳስ በሆነ አሁን ነገር እናያገባ በእንደዚህ አሁን መንገድ አለ መቀበል በእንደዚህ መንገድ አለ። እኔ ለቅጄ አንተ ያስገባው ለሰው ቸግሮኝ አይደለም አይደል ላይ ሞባይል ባንክ የሚጠቀም ሰው አጥቼ ነው በሳሉ አንተንም አጠይቀም ነበር ጆ ባይተኛ ነው ነገር ነው። ከዛ በኋላ ራሴ ነኝ ደስ ስለምን ያዝጂ ሜልቦት ጆ ባይተኛ ነው አንተ ጠይቀኝ ብለስ
ምትለኝ ብዬ አራት የአምስት መቶ ሺህ ብር እንተልልሃለሁ አንድ ላይ አድርጌ እልክልሃለሁ ያልኩህ ገባ። ያንንም መንገድ በእንደዚህ መንገድ አደረገም ይሄ እንደዚህ ነው ምትለኝ ገደልከኝ፣ አለቀ አይደለም። 500 ሺህ ብር ከዛ በላይም አለቀ ገባ። እንደዚህ ከሄድክ ደግሞ የማን ዘር ነው የማን ሰው ነው አታውቅም። አንተ ልታገኝ እንደዚህ ስናወራ ነው ገባ። ስለዚህ ችግር የለውም። አንተም በፖሊስ ጣቢያ አይደለም ማለት ነው ፖሊስ ጣቢያ ይዘህ ፖሊስ ጣቢያ ይዘው ማስገባ ምን ይታቀም እንዳለኝ ደግሞ አሳያለሁ። ልጄ ነው አልፈታም ለሆነ ያስገባል ተቀጥራለሁ ጆንዳን ነው የሚያስገባል እዚህ ላይ አለ የማንዘር ነው ይቆሳያለሁ እዛው አንተ ሌሊት ከሰኝ የት ቦታ ላይ አሳስራለሁ ምናምን አለ። ከዛ በኋላ እህት ናት ባይ ደወለችልኝ። ኦኬ ገባ። እህት ናት ባይ ስትደውልልኝ ከዚህ ገብቶ ማለት ነው ዳክተር ያዳ ኦፊሰር ቻለር ሁሉ ነገር ይሄ ልክ እኔ ጠዋት ላይ ስገባ እምሬት ሊደውሎ ይሄን አስቀመጣው ለብላችሁ ስሙ ለምሳሌ ምን የሚፈጠር ከሆነ የሆነ የማዘር ስልክ ተሰጥቶኝ የባለቤት ልጅ አለቅ የባለቤት ልጅ የልጅናት ቁጥር ተሰጥቶኝ ወላ ማለት ነው ምን ማረቁ ያው ነው ከነዚህ ታሪክ ሰርታለህ እኔ እንደውም እኔ ከዳንኤል ያልኩት ነገር ድንገት የልጅ ጊታር ሆኖ አልኩኝ ድንገት የማይሆን ክራይሲስ ገብቶ ድንገት የልጅ ተጎድቶ ሊሆን ይችላል። ይሄን ነው እያሰብኩ ያለው እንደዛ ከሆነ እኮ አሁን አንተ አንደኛ ደረጃ በጣም አንደኛ ከብዙ ሰው ተቀበልኳል። ሁሉም ናቸው እንጂ አንተ ጠይቃቸው። ምሳሌ እንደዚህ ቆይ ነው አሁን ይሄን ነገር ብቻ ነው ያስቀረስ። እስኪ እንደው አሁን ደፍላላ አንተ አታመስለኝ ወንድሜ እኔ ከልብ ድሮ ታሪክ ሊባሱ እኔ አፉ ማለት ይችላል ሌላ ነገር ማለት ይችላል ማለት ነው ገባ። ፍራንክ ነው እየመቀየር ይችላል ተሰለክ ማለት ነው ገባ። እኔ ምንም የልጅ መመዝገቢያ ስለሆነች ነው ሰኞ ነበር የሚመዘገበው። እሱን ታሪክ ያለው ኮማንድ እሱ ታሪክ ግን በአንድ ማት የሆነብኝ 1 ሚሊዮን እንዳለ አይቷል። እንግዲህ ሪካርድ እንዳለ እሺ የመጨረሻ እንግዲህ እህትየው ደወለችልኝ። ስማ አንተ ጦር ግንባር ሄደህ ስትሞት የነሱ ልጆች አሜሪካ ውስጥ በርገር እየበሉ ነው። እናም የሞትክለት ባንዲራ ሳይሆን የነሱ ሮሌክስ ሰዓት እንደሆነ መጨረሻ ላይ ይገባል። የ40 ሚሊዮን ብር መኪና እንዲነዱ በሚሊዮን ልደት እንዲያከብሩ አንተን ሀገር ብለው ይሸውደዋል። ሽመልስና ዳነች የፈረሰች ሀገር አቅፎ አይቀሩ መሄጃ አላቸው። አንተ ግን መሄጃ የለህም። ለ8 ዓመት በደምህ የገነባው የራሳቸውን ፎቅ እንጂ ያንተን ህይወት አይደለም። ቆም ብለህ አስብ። ለማን ነው የምትሞተው? ቆንጆ ሴት መርጠው ለሚጋደሙት ባለስልጣን ወይስ አንተን ለማሳደግ ብዙ መስዋዕትነት ለከፈሉ ቤተሰቦች? ሀገር ማለት ህዝብ እንጂ ኪሳቸው የሞላ ባለስልጣናት አይደሉም። ዛሬ አንድ ጥያቄ ልጠይቅ። ለነሱ የቅንጦት ህይወት ስትል የራስን ህይወት አሳልፈ ለመስጠት ዝግጁ ነህ? እና ምን ልልህ ነው? የራስ ህይወት ባለቤት ሁን። የውር ድንብር ታማኝነት ይቁም። እነሱ ፕላን ቢ ያላቸውና የውጭ ዜግነት የያዙ ከሆኑ አንተን እንደ መጠቀሚያ እንጂ እንደ ዜጋ ያዩ። ለእውነት እንጂ ለሰው አትገዛ። በዚህ ጉዞ ምን አተረፍ ብሎ መጠየቅ የጤነኛ አእምሮ ምልክት ነው። ካላተረፍክና ካጣህ መንገዱን የመቀየር መብትና ግዴታ አለብን። የሴቶችን ጥቃት መንግስት እንደ ብሔራዊ ቀውስ ያውጅልን፣ እንደ ብሔራዊ ቀውስ ሪኮግናይዝ ያድርገው ስንል ምን ማለታቸው? ለዚህ ጥያቄ መልስ ለመመለስ አረንጓዴ አሻራ እንደ ምሳሌ ይጠቀማል። አልተሳሳትኩ። አረንጓዴ አሻራ መንግስት በ2011 ያስጀመረው ዘመቻ ነው። ዘመቻው እስከ 2018 ድረስ ቀጥሏል። ሐምሌ 27 ላይ ከ26 ሚሊዮን በላይ የሚሆኑ ኢትዮጵያውያን ከቤታቸው ወጥተው ከ805 ሚሊዮን በላይ የሚሆኑ ችግኞችን ተክለዋል። በ12 ሰዓት ውስጥ 26 ሚሊዮን ህዝብ ማለት የሀገሪቱ 1/5 ህዝብ ማለት። አረንጓዴ አሻራ 2011 ላይ ሲጀመር 40,000 ሳይቶች ነበሩት። ማለትም 40,000 ችግኝ የሚተከልባቸው ኤሪያዎች ማለት። 2018 ላይ ከ40,000 ሳይቶች ከ40,000 ኤሪያዎች ወደ 120,000 ኤሪያዎች አድጓል። የኢትዮጵያ የደን ምጣኔ ሀብት አረንጓዴ አሻራ ከመጀመሩ በፊት 17.2% ነበር። አሁን ወደ 23.6% አድጓል። in the last 7 years ባለፉት 7 ዓመታት ውስጥ ማለት ከ55 ሚሊዮን በላይ ችግኞች ተተክለዋል። አረንጓዴ አሻራ ዓላማ 65 ሚሊዮን ችግኞችን መትከል ነው። ዓላማውን ለማሳካት 10 ሚሊዮን ችግኝ መትከል ብቻ ነው የቀረው። አረንጓዴ አሻራ ሲጀመር በጣም ብዙ ሰዎች ተቃውሞት ነበር፣ ይቃወሙታልም አሁን ድረስ እኔን ጨምሮ እቃወማለሁ። ማለት ጥሩ ነገር አይደለም ብዬ ስለማስብ ሳይሆን በቃ አንገብጋቢ ጉዳዮች ኢትዮጵያ ላይ አሉ ብዬ ስለማስብ ማለት ነው። እንደዚህ ተቃውሞ እየደረሰው እንኳን ሙሉ ለሙሉ የኢትዮጵያ ሕዝብ ባይሳተፍ እንኳን እንደዚህ አይነት ለውጥ ማምጣት ይችላል። ስራውን በቀዳሚነት የሚሰራው የግብርና ሚኒስቴር ነው። ክልል መንግስቶች ከክፍለ ከተማዎች፣ ከወረዳዎች፣ ከቀበሌዎች ጋር ኔትወርክ ይፈጥራል፣ ኔትወርክ ይዘረጋል። ስራውም የሚሰራው ችግኙ የሚተከልበት ቀን ብቻ አይደለም። 26 ሚሊዮን ኢትዮጵያውያን ከቤታቸው ወጥተው ችግኝ ከመትከላቸው ወራት በፊት ሪሰርች ይሰራል፣ ጥናት ይካሄዳል። የቱ አካባቢ ለዛፍ ምቹ ነው፣ የቱ አካባቢ ድንጋያማ ነው፣ የትኛው አፈር ጥሩ ነው፣ የትኛው ቦታ ጋር ብንተክል ዛፉ ያድጋል የሚለው ጥናት ይሰራል። ለዛፎች ምቹ የሆኑት ቦታዎች
ይቆፈራሉ፣ ዝናብ እንዲዘንብባቸው እንዲረሰርሱ። ከዛ የችግኝ መትከያው ቀን ሰዎች ወጣ ብለው ችግኛቸውን ተክለው ለበስ አፈር አድርገው ይሄዳሉ። የተተከሉትን ችግኞች እየተከታተለ እንዳደጉና እንዳላደጉ የሚቆጣጠር አካል አለ። ችግኙ በተተከለ በ30ኛው ቀን ሄደው ያዩታል፣ በ90ኛው ቀን ሄደው ያዩታል፣ በ180ኛው ቀን ሄደው ያዩታል። ያደገው ችግኝና የሞተው ችግኝ ይመዘገባል። ይሄ ሁላ ነገር ከሴቶች ጥቃት ጋር ምን አገናኘው? አያችሁ፣ መንግስት አንድን ነገር አስፈላጊ ነው አሳሳቢ ነው ብሎ ካሰበ ህዝቡ እየተቃወመውን ስራውን ይሰራዋል። አረንጓዴ አሻራ ከ73 ሚሊዮን እስከ 140 ሚሊዮን የሚሆን በጀት ይበጀትለታል በአመት። ሀገሪቱ ከ0.5 እስከ 1% የሚሆን በጀት ማለት ነው። አረንጓዴ አሻራ በግብርና ሚኒስቴር በኩል የሚያንቀሳቀሰው የሰው ኃይል አለው፣ አመታዊ በጀት አለው። መንግስት የሴቶች ጥቃትን ልክ እንደ አረንጓዴ አሻራ ልክ እንደ ደን መጨፍጨፍ አሳሳቢ ጉዳይ ነው፣ አንገብጋቢ ጉዳይ ነው፣ ብሔራዊ ቀውስ ነው ብሎ ካመነበት ካሳመን ነው ሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴር እና በፍትህ ሚኒስቴር በኩል የሰው ኃይሉን ያደራጃል፣ አመታዊ በጀት ያወጣለታል እና ወደ ስራ ይገባል። እስከዛሬ ድረስ መንግስት የሴቶች ጥቃት ላይ ምንም ስራ አልሰራም እያልኩኝ አይደለም። የተሰራው ስራ ግን በቂ አይደለም፣ ለውጥ ያመጣ አይደለም። ሀገራዊ ሪሰርች ያስፈልገናል፣ ጥናት ያስፈልገናል። ጥናት መደረግ አለበት ከጫፍ እስከ ጫፍ ስለ ሴቶች ጥቃት። እዛ ደግሞ አድቮኬሲ ያስፈልጋል፣ ውትወታ ያስፈልጋል ማህበረሰቡ ላይ ማለት ነው። ሴቶችን ጥቃት ተኮር ያደረገ ሀገራዊ ምክክር ያስፈልገናል። ቢልቦርዶች ያስፈልጉናል፣ የሴቶች ጥቃትን የሚቃወሙ መፈክሮች ያስፈልጉናል። ሀገሩ ላይ በሙሉ መንግስታዊም ያልሆኑ ሚዲያዎች ስለ ሴቶች ጥቃት እንዲያወሩ ትዕዛዝ መተላለፍ አለበት። ቲቪ ላይ፣ ሬዲዮ ላይ ሚኒስትሮች አረንጓዴ አሻራ ላይ እንዲሳተፉ ሚኒስትሮቻቸው እየወጡ ችግኝ እየተከሉ ፎቶ እየተነሱ ፖስት እንደሚደረጉት ሁሉ ሁሉም ሚኒስትሮች የሴቶችን ጥቃት እንደሚቃወሙ መሳተፍ አለባቸው። ምሳሌ የሴቶችና ህፃናት ሚኒስቴር የሆነችው ኤርጎጌ የችግኝ ተከላው ላይ ተሳትፋለች፣ አረንጓዴ አሻራ ላይ ተሳትፋለች። ፎቶ አለ፣ ዌብሳይታቸው ላይ ጽሁፉ አለ። የሴቶችና ህፃናት ሚኒስቴር ስለ ችግኝ ምን አገባው? ምንም አያገባውም። ግን ይሄ ጉዳይ ሀገራዊ ጉዳይ ስለሆነ ትሳተፋለች። ልክ እንደዛ ሌሎች ሚኒስተሮችም እዚህ ነገር ላይ እንዲሳተፉ መደረግ አለበት። ልክ ችግኞቹ ከተተከሉ በኋላ ስራው አልቋል ተብሎ ዞር እንደማይባለው በ90 ቀን በ30 ቀን በ180 ቀን እየተሄደ ችግኞቹ ሞኒተር እንደሚደረጉት የሴቶች ጥቃት ላይም የተሰራው ስራ ሞኒተር ይደረጋል ማለት ነው። ዳታ ኮሌክት እየተደረገ ምኑ ጋር ተሳካልን፣ ምኑ ጋር ፌል አደረግን እየተባለ የሴቶች ጥቃትን ብሔራዊ ቀውስ አርገን መውሰድ አለብን። መንግስት ብሔራዊ ቀውስ ነው ብሎ ማወጅ አለበት ስንል ይሄንን ነው እያለን ያለ ነው።